ለባሌ ስጦታ የማስጠበብ ቀዶ ጥገና አሰራውላት ብላ አንድ እናት ታሪኳን አከፍላ ነበር። የተሰጣት ሪስፖንስ ግን ቁጣ፣ በአጠቃላይ ኔጌቲቭ ነው እና ለምን እንደሆነ ብታስረዱኝ ደስ ይለኛል። ምክንያቱም እንደ ማህበረሰብ ስፔሻሊ እንደ ሴት እየጎዳን ነው ብዬ የማስበው ነገር እርስ በእርስ አለማውራት። ሁሉም ሰው ቤቱ ደብቆ ይሄ ችግር የኔ ብቻ ነው ብሎ ትዳሩ እስኪፈታ ድረስ ይጠብቃል። ስለዚህ ሴቶች ልክ ስትወልዱ ማለት ነው እርስ በእርስ አውሩ። አንቺ ስቲች እንደዚህ በደንብ ያዘልሽ እንዴ እንዳይፈታ ምን አደረግሽ? ግንኙነት ላይ ለውጥ እያስተዋልሽ ነው ምናምን ብትባባሉ እኔ ብቻ አይደለም ይሄ ተፈጥሯዊ ለውጥ ነው የሚለውን ነገር ስትረዱ ህይወት ይቀላል። እመኑኝ። ከዛ ደግሞ አልፎ በደንብ ስታወሩ እንደዚህ ህክምና ያገኘ ሰው እኮ አስጠበብኩ ከዛ ኋላኮ ግንኙነት እንደ ድሮ ፍሪክሽን አለው ያዝ ያደርጋል። አሁን ደስተኛ ነኝ ባሌም ደስተኛ ነው በዚህ ስጦታ ምናምን የሚል ሰው ደግሞ ሲገኝ ኢንካሬጅ ማድረግ የበለጠ ጥያቄ መጠየቅ ነው እንጂ ማሸማቀቅ ኦር ደግሞ ይሄ እኮ ባህላችን አይደለም የውጭ ባህል ነው ምናምን የሚባለው ነገር አይገባኝም። ውጭም ያለችዋ ሴት ስትወልድ የምታየው ለውጥና እዚህ ሀገርም ያለችዋ ሴት ስትወልድ የምታየው ለውጥ አንድ ነው። ውጭ ሀገር ቀድሞውን ስለሆነ ያሉት ህክምና አገኙ፣ ታይትኒንግ ጀመሩ። ስለዚህ ይሄ ህክምና ቀስ ብሎ ወደኛ መጣ። ቀድሞ እኮ ነቃ ያሉት እዛ ሄደው እየታከሙ ነበር። አሁን ህክምናው እዚህ መጣ። ስለዚህ ይሄን ህክምና አንድ ሴት ስትፈልግ ማስፈራራት፣ ዲስከሬጅ ለማድረግ ምናምን ሳይሆን አንዷ እንደዚህ ግልጽ ሆና ስታወራ ምን አሰራሽ፣ ምን አይነት ነገር አጋጠመሽ፣ ምን ከባድ ነበር፣ ምኑ ቀላል ነበር የሚለውን ብንጠይቅ የተሻለ ነው። ስለዚህ ሴቶች እባካችሁ ስትወልዱ ኦር በአጠቃላይ ስለ ሴክሹዋል ላይፋችሁ እርስ በርስ በደንብ ኮሚኒኬት አድርጉ። ምንም የእናንተ ብቻ ችግር ሆኖ ሊያስሸማቅቃችሁ የሚኖር ነገር የለም።